በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት ቀሲስ ኤርምያስ ሳህሉ የዚህ ታላቅ ደብር ስብከተ ወንጌል ኃላፊ፣ መጋቤ ሥርዓት ቀሲስ ጌቱ ኃይለ ማርያም የዚህ ታላቅ ደብር ቀሲሰ ገበዝ፣ ዲያቆናት፣ ምዕመናን፣ ምዕመናት፣ ሕፃናትም ጭምር ወደረንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ያለ የነበረ በዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ ሰነፍ በልቡ አምላክ የለም ይላል የሚል ይሆናል። መዝሙረ ዳዊት መዝሙር 52 ከቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ክፍል ነው ዛሬ ለማየት የምንሞክረው። ክፍሉን አንድ ጊዜ ያነብላችኋል። ለመዘምራን አለቃ በመሃላት የዳዊት ትምህርት። ሰነፍ በልቡ አምላክ የለም ይላል። ረከሱ፣ በበደላቸውም ጎሰቆሉ። በጎ ነገርን የሚያደርጋት የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ በደሉ፣ አብረውም ረከሱ። አንድስ እንኳ በጎ ነገር የሚያደርጋት የለም። ሕዝቤን እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? እግዚአብሔርንም አይጠሩትም። እግዚአብሔር የግብዞችን አጥንቶች በትኗልና፣ በዚያ የሚያስፈራ ሳይኖር እጅግ ፈሩ። እግዚአብሔር ንቋቸዋልና አሳፈርሃቸው። መድኃኒትን ከጽዮን ለእስራኤል ማን በሰጠ? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል ያጻፈ ያው መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ እኔ ደግሞ ሰማው እንድንል ጸጋው እንዲበዛልን ሕልውናው እንዲሰማን ቅዱስ ፈቃዱ ይሆንልን። ርዕሳችን ምንድን ነው? ሰነፍ በልቡ አምላክ የለም ይላል የሚል ነው። እንግዲህ መጽሐፍ ቅዱስ ስለ ብዙ ሰነፎች ይናገራል፣ ግን ሁለት ሰነፎችን በብርቱ ይወቅሳል። የመጀመሪያው ሰነፍ አምላክ የለም ወይም እግዚአብሔር የለም ብሎ የሚያምነውን መጽሐፍ ቅዱስ ሰነፍ ይለዋል። ሰነፍ ማለት ምን ማለት ነው ካልን፣ ሰነፍ ከአልጋው የማይወርድ አልጋው ቢወርድም ከተቀመጠበት የማይነሳ ከተቀመጠበት ቢነሳም ከቤት የማይወጣ ነው። ባጭሩ ሰነፍ ማለት መታዘዝን የሚጠላ ማለት ነው። ስንፍና ብዙ ጊዜ የጉልበት ይመስለናል። ስንፍና ግን የልብ ነው። ልብ ከሰነፈ ጉልበትም ይሰንፋል። እንደውም አንድ እናት ልጇን ወደ ሩቅ ቦታ ትልከውና ይህንን ዕቃ ግዛ ትለዋለች። እሱም ሩቅ እንደሆነ ስለገባው ከጓደኞቹ ጋር ተጫውቶ ወደ ቤቱ ተመለሰ። ያልኩህን ገዛ ሆይ ስትለው አይ ገና ሳስበው ደከመኝ ስለዚህ አልሄድኩም አላት ይባላል። ስለዚህ ስንፍና ቤቱን የሚሰራው ልባችን ውስጥ ነው። ስለዚህ አንድ ሰው ለእግዚአብሔር መታዘዝ ሲጠላ ለምን ይህንን ሕግ ፈጸምኩ ወይስ አልፈጸምኩ እያልኩ ሙግት ውስጥ ከምገባ አዛዡን ክጄ ለምን አላርፍም ከሚል ማንነት የሚመጣ ነው። እግዚአብሔር የለም ብሎ ክዶ የሚኖረውን ሰው ለዛ ነው መጽሐፍ ቅዱስ ሰነፍ የሚለው። ይሄ ብቻ አይደለም። ሁለተኛው ተወቃሽ ደግሞ ሞቱን የሚረሳ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 12 ላይ ተናግሯል። አንድ ሰው ብዙ ሀብት ነበረው፣ እርሻ ነበረው። ያንን ሀብት ያንን እርሻውን ያንን መኸሩን ሁሉ ሰብስቦ በጎተራ ከከተተ ከሞላ በኋላ እነሆ አሁን ነፍሴ ቢጠጪ ተድላ አድርጊ ሲል ምን የሚል ድምፅ ሰማ? አንተ ሰነፍ፣ ዛሬ ሌሊት ነፍስህን ካንተ ሊወስዷት ይፈልጋሉ። ስለዚህ የሰበሰብከው ለማን ይሆናል ብሎ ሲወቅሰው እናያለን። በእውነት ሞቱን የማያስብ ሰው ሰነፍ። ምክንያቱም
እንደ ሰው ሩቅ አስቦ ቅርብ የሚያድር ፍጥረት ማንም የለም። እዛ ነው ፈረንጆች እንኳን ምን ይላሉ? ሰው ሲያቅድ እግዚአብሔር ይስቃል ይላሉ። ምክንያቱም ያለ እግዚአብሔር ማቀድ፣ ያለ እምነት ማቀድ ትልቅ ስንፍና ስለሆነ ብዙዎች ብዙ አቅደው ግን ወጥተው ቀርተዋል። እኛም ብንሆን ከዚህ ስንወጣ ምን እንደሚገጥመን አናውቅም። የዛሬ ሳምንት፣ የዛሬ ወር ምን እንደምንሆን አናውቅም። ቀኖች ሁሉ የእግዚአብሔር ምስጢሮች ናቸው። ለእኛ የተፈቀደው ዛሬን ተቀድሶ ዛሬን ንስሐ ገብቶ መኖር ነው ወገኖች። ስለዛ ነው ሰሎሞንም ወደ ሰርግ ከመሄድ ወደ ለቅሶ ቤት መሄድ ይሻላል። ምክንያቱም የሰው ፍጻሜ በዛ ነው። ነገሱም ጳጳሱም እንደሆነ ሞት አይቀርም ወገኖች። ሞት ብርቱ ቀጠሮ ነው። ሞት ሁለት ቃል ያለው ሞት በሁለት ቃል የሚጠራውን ሰውን ሲፈልገው ሲያሳድደው ይኖራል። ያ ብርቱ ቀን ሲመጣ ቤተ መንግሥት መደበቅ አንችል። ዋሻ ውስጥ ብንገባ እናመልጥ። ኧረ ቀጠሮ አለኝ፣ ገና ልጄን አልዳርኩ፣ የበተንኩትን መሰብሰብ ገና አልቻልኩም ብንል ራሱ የማናልፈው ብርቱ ጉዳይ ነው ሞት ወገኖች። ይህንን እያሰቡ መኖር ብልህነት ነው። ያዕቆብ ዕድሜ ስንት ነው ብሎ ፈርዖን ሲጠይቀው እኮ የእንግድነት ዘመኔ 130 ነው አለ። በዚች ምድር ላይ የቆየበትን ዘመን እንደ እንግድነት ቆጠረው። እንግዳ ዕቃው የተስተካከለ ነው፣ ሻንጣው የተዘጋጀ ነው። እንግዳ ነዋሪ አይደለም፣ ዘላቂ አይደለም፣ ሕያጅ ነው። ስለዚህ እንደ እንግዳ ነው መኖር ያለብን። የዚህን ዓለም ኑሮ በድንኳንም ይመስሉታል። ድንኳን ሰርግም ቢደረግበት ለቅሶም ቢከናወንበት ጊዜያዊ ነው፣ መፍረሱ አይቀርም። የዚህም ዓለም ኑሮ ልክ እንደዛው ነው ወገኖች። ይህንን ጉዞ እያሰቡ አለመኖርን መጽሐፍ ቅዱስ ስንፍና ይለዋል። ይሄ ብቻ አይደለም። የያዕቆብ መልእክት ላይ ዕድሜያችሁ ታይቶ እንደሚጠፋ እንፋሎት አይደለም። የሚፈላን ነገር ነው፣ የተከደነን ነገር ክፍት ስታረጉት እንፋሎት አሏል ታይቶ ወዲያው ብንን ብሎ ይጠፋል። ዕድሜያችንም ልክ እንደዛው። ስለዚህ ብንኖር እግዚአብሔር ዕድሜ ቢሰጠን፣ መንፈስ ቅዱስ ዕድሜ ቢጨምርን ይህንን ወይም ያንን እናደርጋለን በሉ ስለሚል ሞትን እያስቡ መኖር እጅግ መልካም ነው። እግዚአብሔር ሁላችንም በቸርነቱ ይርዳል። መዝሙረ ዳዊት መዝሙር 52 እግዚአብሔርን በማመን የሚገኝ ትርፍንና እግዚአብሔርን የካዱ ሰዎች የሚገጥማቸውን ባጭሩ የሚናገር መጽሐፍ። ቤታችሁ ስትሄዱ በማስተዋል ደጋግማችሁ ለማንበብ ሞክሩ። የተወሰነውን እዚህ ለማየት እንሞክራለን። እንግዲህ እግዚአብሔርን ስናምን ከእግዚአብሔር የለሾች እግዚአብሔርን ከማያምኑ ሰዎች ይልቅ የምናገኘው ነገር ምንድን ነው ካልን በዋጋ እንድንኖር ያደርገናል። ራሱ ክፍሉ ምን ይላል? ሰነፍ በልቡ አምላክ የለም ይላል ካለ በኋላ ረከሱ ነው የሚለው። መርከስ ምንድን ነው? መርከስ ዋጋን ማጣት ነው። እኛ እንኳን በገበያ መካከል ስናልፍ ዕቃው ከረከሰ ምንድን ነው ምንለው? ጥንቡን ጣለን እንላለን አይደል አንዳንድ ጊዜ። ስለዚህ መርከስ ከዋጋ በታች መሆን ነው። እግዚአብሔርን ስናምን ብቻ ነው ወገኖች በዋጋችን መኖር የምንችል። እንዲያው ያለምንም ነገር የመወደዳችን ምስጢር እኮ ምንድን ነው ወገኖች? እግዚአብሔር እኮ ያለምንም ውበት፣ ያለምንም ገንዘብ፣ ያለምንም ሀብት፣ ያለምንም ዝና፣ እንዲያው ያለምንም ተጎታች በእግዚአብሔር ነው ልንወደድ የምንችለው ወገኖች። ለዛ ነው አብርሃምን ምን አለ? አብርሃም ሆይ እኔ ጋሻ ነኝ፣ ዋጋህም እጅግ ታላቅ። አንድን ዕቃ ውድም ርካሽም የሚያደርገው በላዩ ላይ የተለጠፈው ዋጋው። ስለዚህ እግዚአብሔር ዋጋችን ከሆነ ከፍ እንላለን፣ እንከብራለን። እግዚአብሔርን ከካድን ግን እንረክሳል፣ ከዋጋ በታችን እንሆናለን ወገኖች። የካህኑ ሚስት ምንድነው ያለችው? ኢካቦድ ብላ ልጇን እኮ ጠርታለች። ክብር ከከተማው ክብር ከሀገሩ ለቀቀ ብላ ተናግራለች ወገኖች። ዛሬስ ክብር አልለቀቀም ወይ? በእውነት ይሄ ክብር እንዲመለስ እግዚአብሔርን ከልባችን ማመን አለብን። የሀገር ክብር፣ የመምህራን ክብር፣ የወላጆች ክብር፣ የትዳር የኪዳን ክብር እንዲመለስ እግዚአብሔርን ከልብ ማመን ያስፈልጋል። ዛሬ አባቶች እየተከበረው አይደለም። የሥጋ አባታችን ቢያጠፋ በዚህ ልክ ነው ምናመው? መንፈሳዊ አባት ይታማል ወገኖች። ፌስቡኩን ብናይ፣ ሚዲያውን ብናይ በአሕዛብ መካከል የሌለውን ስድብ ነው ለአባቶቻችን የምንጠቀመው። ይሄ ክብር እንዲመለስ ወገኖች እግዚአብሔርን ከልብ ማየት ያስፈልጋል። የወላጆችም ክብር መመለስ አለበት። ወላጆች
ዛሬ በልጆቻቸው ቀጭን ትእዛዝ ነው የሚመሩት። ዝም በሉ ይባላል። እንዲህ የሆነ በረከት አይመጣም። መምህራንም ቢሆን የሰማይን መንገድ ያሳዩ፣ የእግዚአብሔርን መንገድ ያሳዩ፣ ከእግዚአብሔር ጋር ያጣበቁ ያገናኙ መምህራን እየተነቀፉ እየተሰደቡ ስፍራና ቦታ እየተሰጣቸው አይደለም። ይህም ክብር መመለስ አለበት። የትዳር ዛሬ ከሚጋባው ይልቅ የሚፋታው እኮ ይበዛል። ፍቺን በ5 ደቂቃ እንፈጽማለን የሚል ጽሑፍ አንብቤያለሁ። ፍቺ ቢንዛዛ ጥሩ ነበር። ምክንያቱም እኛ ልንንቀው እንችላለን። የትዳርን ኪዳን ግን እግዚአብሔር ይጠይቃል። የት አደረጋችሁት ይላል። ስለወደቀው ኪዳን፣ ስለተውነው፣ ስላረከስነው ኪዳን እግዚአብሔር እኮ ይጠይቃል። ቀን አለው ወገኖች። ይህ ሁሉ ክብር የሚመለሰው ግን እግዚአብሔርን ማየት ስንችል። ዛሬ የሰው ልጅ እግዚአብሔርን አምላኬ አባቴ ከማለት ይልቅ ጅንጆሮን ሀያቴ እያለ ይህንን እነሱ ቢሉት እኮ ለእነሱ ክብር ነበረ፣ ለእኛ ግን ውርደት ነው ወገኖች። ይህ ሁሉ የሚመጣው ከእግዚአብሔር የለሽነት ነው፣ እግዚአብሔርን ስንክር። ስለዚህ በዋጋ እግዚአብሔርን ማመን ያስፈልጋል። ይሄ ብቻ አይደለም፣ ከጉስቁልናም ይጠብቃል። ክፍሉ ነው የሚለው ረከሱ ካለ በኋላ በበደላቸው ጎሰቆሉ ይላል። እግዚአብሔርን የካዱ ሰዎች ጎስቋላ ናቸው። በሱስ ይጎሰቁላል። በሲጋራው፣ በጫቱ፣ በዝሙቱ የጎሰቆሉ ናቸው ወገኖች። ሰው በክብሩ መኖር ከፈለገ በእግዚአብሔር ማመን አለበት። እንደውም አንድ አባት ሲጋራ የሚያጭስ ሰው መንግሥተ ሰማያት ይገባል ወይ ተብለው ተጠየቁ። እኔ አላውቅም አሉ። በእርግጥ ይሄ ፍርዱ እግዚአብሔር፣ ይሄ እግዚአብሔር ዙፋን ነው። ግን አንድ ነገር አውቃለሁ። እሱም ምንድነው? ቢገባም ቶሎ ይገባል ብሎ መለስ ይባላል። ምክንያቱም ሱሰኛ መሆን ሞትን አጋምሶ መቀበል እድሜ የለውም ነው ባጭሩ ወገኖች። በእድሜ ለመቆየት እንኳን እሱ ማመን ያስፈልጋል ወገኖች። እግዚአብሔር በቸርነቱ ይርዳል፣ ከጉስቁልና ይጠብቃል። ይሄ ብቻ አይደለም፣ ለበጎ ስራ የሚያተጋል። መዝሙረ ዳዊት መዝሙር 52 ቁጥር 3 ላይ ምን ይላል? ሁሉ በደሉ አብረውም ረከሱ፣ አንድስ እንኳ በጎ ነገር የሚያደርጋት የለም ይላል። እግዚአብሔርን የካዱ ሰዎች ለምን ይመስላችኋል በጎ ነገር የማያደርጉት? መልካም ስራ የማይሰሩት ለምን ይመስላችኋል? የመልካምነትን ዋጋ የሚከፍል አምላክ የለም ብለው ስለሚያስቡ ነው። አዲስ አበባ ከተማ መኖሯን የምናምነውን ያህል፣ ይሄ ከተማ ሱፎልስ መኖሩን የምናምነውን ያህል እግዚአብሔር በዙፋኑ እንዳለ እናምናለን። እግዚአብሔር የለሾች ግን ዋጋ ከፋይ እንደሌለ ስለሚያስቡ በጎ ነገር አያደርጉም። አው ምናልባት ከክፉ ነገር ሊጠነቀቁ ይችላሉ፣ ላይገድሉ ይችላሉ፣ ላይሰርቁ ይችላሉ፣ ሰው ላይሳደቡ ይችላሉ። ከመልካም ስራ ጋር ግን መተባበር አይችሉም። መጽሐፍ ቅዱስ ደግሞ የሚለው ክፉን ነገር ተጸየፉት ይላል። እንደዛ ካለ በኋላ ግን ቀጥሎ ምንድን ነው የሚለው? ከመልካም ስራ ጋር ተባበሩ ይላል። በዝሙት መራቅ ጥሩ ነው፣ በዘፈን መራቅ ጥሩ ነው፣ ከባዕድ አምልኮት መራቅ ጥሩ ነው። ግን ይሄ ግማሽ ጉዞ ነው። ጉዞአችን ሙሉ እንዲሆን ከተፈለገ ሲሰርቅ የነበረ እጅ መመጽወት አለበት። ሰው ሲገደል የነበረ ማንነት ሰው ማዳን አለበት። ፍላጎትን በፍላጎት መተካት፣ የዓለምን ፍቅር በእግዚአብሔር ፍቅር መተካት ሙሉ መንፈሳዊነት ይባላል። በእውነት ዛሬ ከሰራነው ኃጢአት ይልቅ ከበደልነው በደል ይልቅ ያልሰራነው በጎ ሥራ በገሃነም ደጅ አቁሞናል፣ በሲኦል መንገድ ላይ አቁሞናል። ለዛ ነው ጌታ በመጨረሻው ሲመጣ ለፍርድ እናንተ ስራብ አብልታችሁኛል ወይ? ስተማ መቼ አጠጣችሁኝ? ስታረዝ መቼ አለበሳችሁኝ? እንግዳ ሆኜ መቼ ተቀበላችሁኝ? ብሎ በፍቅር የተሰራን ስራ ነው የሚጠይቀው። በእምነት የተሰራን ስራ ነው የሚጠይቀው ወገኖች። ስለዚህ እግዚአብሔርን ስናምን መልካም ስራ እንሰራለን። በእውነት እሱ ደግሞ የማንንም ብድራት የማያሳልፍ ጌታ ነው። የአንድ ብርጭቆ ውሃ ዋጋ እንኳን የማያልፍበት፣ ለሁሉም እንደ ስራው እንደ ድካሙ የሚከፍል አምላክ ነው። ሰው የዘራው ያጭዳል እንላለን። እኛ ብዙ ጊዜ ይህችን ጥቅስ የምንጠቀማት ለክፉ ነገር ብቻ፣ ግን ለመልካምም እኮ ይሆናል። ዘር ካያችሁ ትንሽ ነው አይደለ? ትንሹ ዘር ሲዘራ ብዙ ሆኖ ነው የሚታጨደው። መልካምም ስራ ልክ እንደዛ። መልካም ስራ ዘር ነው ካለ ትንሹ መልካም ስራ ብዙ ሆኖ ነው የሚመለስልን። የመልካምነትን ዋጋ ካላወቅን ደግሞ ገበያ እናውቅ። ምክንያቱም ለራስ 1 ሻማ ማብራት ለሌላው 10 ሻማ ማብራት፣ ለራስ 50 ሻማ ማብራት ለሌላው 100 ሻማ ማብራት ነው።